ሰንደቅ ዓላማችን የኢትዮጵያ ክብር የአፍሪካ የነጻነት አርማ ነው። ብዙዎች ክብሯ እንዳይገፈፍ ከከፍታዋ ዝቅ እንዳትልና በወራሪ እንዳትደፈር ካንቺ በፊት እኔ ብለው ደማቸውን ያፈሰሱላት በጠቢባን ብዙ የተቀኙላት አትሌቶቻችን በዓለም አደባባይ በድላቸው ክብሯን ከፍ አድርገው በደስታ እንባቸውን ያፈሰሱላት ኢትዮጵያ በሰንደቅ ዓላማዋ ተከብራና ደምቃ ዘመናትን ተሻግራለች። ሰንደቅ ዓላማ የሚለው መጠሪያ ከሁለት ቃላቶች የተመሰረተ ነው። ይህም ሰንደቅና ዓላማ ከሚሉ ቃላቶች ሲሆን የቃላቱ የተናጠል ትርጉምም ሰንደቅ ማለት ምርኮዝ፣ ምሰሶ፣ በትር ማለት ሲሆን ዓላማ ማለት ደግሞ ምልክት፣ አቋም፣ ስብስብ እንዲሁም የነጻነት የሉዓላዊነት ምልክት ማለት ነው። የሁለቱ ቃላት ጥምረት ሰንደቅ ዓላማ የሚለው ቃል በአንድ ላይ የሀገር መታወቂያ፣ የሕዝብ አንድነት መጠበቂያ እንዲሁም የክብር መለያ ምልክት የሚለውን ትርጉም የሚሰጥ ነው። ሀገራችን ሰንደቅ ዓላማን እንዴት አድርገን መስቀልና መቼና የት ቦታ ምን አይነት ሰንደቅ ዓላማ መስቀል እንዳለብን የሚያሳይ የሕግ ማዕቀፎችንም በአዋጅ ደንግጋለች። ጀግኖቿ በደምና ባጥንታቸው ሰንደቅ ዓላማን ያጸኗት፣ ሽንፈት የማያውቃት፣ ጠላት አብዝቶ የሚፈራት፣ ሀያላንን ያሉ ሁሉ እጅ የሚነሱላት፣ ለክብሯ ስጦታ የሚያበረክቱላት፣ ጦር ሰብቀው ሊዋጓት የተነሱት፣ በክብሯ ላይ ለመሳለቅ ወሰን ለመሻገር የፈለጉ ሁሉ ድል የሚሆኑባት፣ ጀግኖች የሚወለዱባት ሀገር ናት ሀገራችን ኢትዮጵያ። ዘንድሮ ሰንደቅ ዓላማችን ለብሔራዊ አንድነታችን ለሉዓላዊነታችንና ለኢትዮጵያ ከፍታ በሚል መሪ ቃል በመላው ሀገራችን ይከበራል። እናም በጀግኖች ልጆቿ በህዝቦቿ ታፍራና ተከብራ ደምቃ የኖረችው ኢትዮጵያ ዛሬም ሆነ ነገ ተከብራ ትኖራለች። ሰንደቅ ዓላማዋንም ከፍ አድርጋ ታውለበልባለች።